ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ዛሬ የምናየው እንግዲህ ስለ አስትሮሎጂ ወይም ስለ ኮከብ ቆጠራ ነው። ይሄ የጥንታዊ የሆነ እውቀት ነው። ኮከብ ቆጠራ ወይም አስትሮሎጂ ምንድነው? ከሚለው እንጀምራለን። ኮከብ ቆጠራ ወይም አስትሮሎጂ ሰዎች የተወለዱበትን ቀንና ወር ሰዓት በመመርኮዝ ኮከቦችና ፕላኔቶች በህይወታቸው ላይ ተጽዕኖ አላቸው የሚል እምነት ላይ የተመሰረተ ሃይማኖታዊ ልማድ ነው። ኮከብ ቆጠራ በብዙ ሰዎች ዘንድ የተወደደ ባህላዊ እምነት ቢሆንም በሳይንስ ግን የተረጋገጠ እውነታ የለውም። አስትሮሎጂን ማን ጀመረው? የት ተጀመረ? የሚለውን ስናይ አስትሮሎጂ በአንድ ሰው ብቻ የተጀመረ አይደለም። በብዙ ሺህ አመታት ውስጥ በተለያዩ ስልጣኔዎች በቀስታ የተገነባ ነው። ለምሳሌ የመጀመሪያው መነሻ ብናይ በጥንታዊው ሜሶፖታሚያ ዛሬ ኢራቅ ተብሎ በሚታወቀው አካባቢ ከ4000 እስከ 2000 ዓመተ ዓለም በፊት መጀመሩ ይታመናል። ባቢሎናውያን ኮከቦችን በመመልከት ዝናብ፣ ጦርነት፣ ረሃብ እና የንጉስን እድል ለመተንበይ ይጠቀሙበት ነበረ። 12 የዞዲያክ ምልክቶችን መጀመሪያ እዚሁ ባቢሎን ውስጥ ነው የተዘጋጁት የሚሉም አሉ። ግን አብዛኛውን እኛ ኢትዮጵያውያንም እንደጀመርነው ጥበቡም በአባይ ወንዝ አካባቢ እንደተጀመረ የሚናገሩ ብዙ የታሪክ ተመራማሪዎች እና የስነ ከዋክብት አጥኚዎችም አሉ። ግብጾች ኮከብ ቆጠራን ከሃይማኖት ከመንግስት ጋር አጣምረውታል። የትውልድ ጊዜ ከሰው ህይወት ጋር ይያያዛል የሚል ታላቅ እምነትንም አዳብረዋል እነሱ ከበፊት ማለት ነው። ከዛ ግሪኮች የባቢሎንን እውቀት ወስደው ፍልስፍናና ሂሳብ ጨመሩበት። ፕቶለሚ በሁለተኛው ክፍለ ዘመን የጻፈው ቴትራ ባይብሎስ የዘመናዊ አስትሮሎጂ መሰረት ሆነ። ከዛም ህንድ የቬዲክ አስትሮሎጂ፣ ቻይና ኮከብ ቆጠራ፣ አረብ እስላማዊው ዓለም በመካከለኛው ዘመን አስፋፉትና ወደ አውሮፓ አስተላለፉት ማለት ነው። ሆኖም አስትሮሎጂ ጥልቅ የሆነ የምርምር ውጤት ነው። በሰው ልጆች ባህሪ ላይ የፕላኔቶች አቀማመጥ ሲወለዱ በወቅቱ የነበራቸው ሁኔታ ተጽዕኖ ያሳድራል። በአብዛኛው በጣም እውነት ነው ምናምን የሚሉም አሉ። እነሱን እንግዲህ በዝርዝር ስንገባ እናያቸዋለን። በየወራቶቹ የተመደቡት የከዋክብት ስያሜዎች በ12 ነው የሚከፈሉት። እነዚህም ከዚህ በታች እንደተዘረዘሩት ይሆናሉ እንደምነግራችሁ ማለት ነው። ሊብራ፣ ስኮርፒዮ፣ ሳጂታሪየስ፣ ካፕሪኮርን፣ ፓይሰስ፣ አኳሪየስ፣ ሊዮ፣ ኤሪስ፣ ቪርጎ፣ ካንሰር፣ ጀሚኒ፣ ቶረስ እነዚህ ናቸው 12ቱ። በሚቀጥለው ቪዲዮ የእያንዳንዱን ባህሪያቶች በጥልቀት እየመረመርን ደካማ ጎኖችን ጠንካራ ጎኖችን ለይተን እያወቅን እንድናውቅ እንማማራለን። እስከዚያው ሰላም ቆዩልኝ። ሰብስክራይብ እያደረጋችሁ ከተመቻችሁ ላይክ ሼር እያደረጋችሁ እወዳችኋለሁ።